እስካሁን ከኢንስታግራም ፎቶ ወይም ቪዲዮ ለማውረድ ትቸገራላችሁ? መልሳችሁ አዎ ከሆነ ይሄ ቪዲዮ ለእናንተ ነው። ከዛ በፊት ግን ለማታውቁኝ ኢሊሎ እባላለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁ እንዳትረሱ። ቀጥታ ወደ ቪዲዮ ጋር። መጀመሪያ ላይ ኢንስታግራም እንጭንና እንገባለን። ከዛ እኛ የምንፈልገውን ፎቶ መርጠን ወይ ቪዲዮ መርጠን ሼር የሚለውን እነካለን። ከዛ ሼር የሚለውን ከነካን በኋላ ኮፒ ሊንክ ምናምን የሚለው ይመጣል። ኮፒ ሊንክ የሚለውን እነካና ከኢንስታግራም እንወጣለን። ወጥተን ወደ ክሮማችን ጋር እንገባለን። ክሮም ላይ እዚህ ጋር ኢንስታግራም ፎቶ ዳውንሎደር ብለን ጽፈን ሰርች እናደርጋለን። ከዛ ኢንስታግራም ቪዲዮ ዳውንሎድ የሚለው ይመጣልናል አንደኛ ላይ። ከዛ እሱን እነካለን። ከዛ እሱ ጋር ገብተን ፔስት ዩአርኤል ኢንስታግራም የሚለውን እነካና ቅድም ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን። ከዛ ዳውንሎድ ማድረግ። ከዛ ትንሽ አስጠብቆ ይመጣልናል። ይሄኛውን ክሎዝ ታደርጉና እዚህ ጋር ፎቶዎቹ መጥቷሉ። ስለዚህ እኛ የምንፈልገው ዳውንሎድ ማድረግ የምንፈልገው ይሄኛው ፎቶ ቢሆን ይሄኛውን ዳውንሎድ ፎቶ ብለን ካለን ከዛ አሁን ዳውንሎድ እያደረገ ነው። ይሄው ጨርሷል። ራይት አድርጓል። ስለዚህ አሁን ጋላሪያችን ጋር ገብቷል ማለት ነው። እስቲ ጋላሪያችን ጋር ቼክ እናድርግ። ይሄው መጥቶልናል ማለት ነው። ስለዚህ ቪዲዮና ፎቶዎችን ከኢንስታግራም በቀላሉ ማውረድ ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ ቲፖችን ለማግኘት ከፈለጋችሁ ይሄኛውን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ታንክ ዩ